የወረስነው ሞት እንጂ ኃጢአት አይደለም። ኃጢአት ወረስን ከተባለ ከስጋ ወረስነው ከተባለ ድንግል ማርያም አንደኛ ነገር በጣም ንጽሕት መሆን አለባት። ንጽሕት እንድትሆን ደግሞ ምንም አይነት መስፈርት ብታስቀምጥ ልታነጻት አትችልም። ይሄ ካልሆነ ደግሞ ኢየሱስ ክርስቶስ ራሱ ኃጢአተኛ ሊሆን ነው አይነት ትምህርት ሲያስተምር ሰማውና እንዴት ምርጥ ሰው ነው ምናምን ብዬ እንትን እያደረኩት ነበረ። ቀጥል። ይቅርታ ጊፍት ስጡኝ፣ የምትሰጡኝ ያላችሁ ሰዎች ስጡኝ፣ ችግር የለውም ይጠቅመኛል። ቀጥል። ይቅርታ እንትን እሱ ላይ አሁን ኦርቶዶክስ እና ፕሮቴስታንት አንዱ የሚለያዩበት ነው። ፕሮቴስታንቶች ወርሰናል፣ ተወርሷል፣ የኃጢአት ውርስ የሚባል አለ ነው። ኦርቶዶክሶች አንዳንዶቹ አለ ይላሉ፣ አንዳንዶቹ ደግሞ አይ የወረስነው ድቀተ ባህሪ የሚባል ማለት ነው፣ ኃጢአት የመስራት ባህሪን የወረስነው የሚል እንትን ይላሉ። ከአዳም የደረሰው እኛ ጋር የባህሪ ኃጢአት የመስራት ባህሪን የወረስን ይላሉ። ግን በተዘዋዋሪ ስትሄድ ምንድነው አዳም ኃጢአት የመስራት ባህሪ ከሌለው እንዴት በለሲቷን በላ የሚለው ራሱ ጥያቄ ነው። ገብቷል? ከዛ በፊት ባህሪው ከሌለው ንጹህ ከሆነ ከነበረ ነው ከነበረ እነሱ እንደሚሉት ይሄ ድቀተ ባህሪ የሚባለው ኃጢአት የመስራት ባህሪ የመጣው አዳም በለሱን ከበላ በኋላ ነው ብሎ ይላሉ። አዳም በለሱን ከበላ በኋላ ከሆነ ይሄ እንትን የመጣው ባህሪ የመጣው አዳም እንዴት በለሱን በላ? ኃጢአት የመስራት ባህሪ ከሌለው ማለት ነው። ምክንያቱም እሱ ራሱ ኃጢአት ስለሆነ በለሲቱን መብላት። ቴንክ ዩ። አንተ ትልቅ ነገር ነው ያመጣው። ከዛ በፊት ሲፈጥረው ራሱ ኃጢአት የመስራት ባህሪው ነበረ እያልክ ነው አይደል? ትእዛዝን ከመጣሱ በፊት ያ የነበረ እሱ ጋር የተፈጠረ ነገር ነው እያልክ ነው አይደል? ትክክል። ያ ነገር ከሌለው ሊያመጽ አይችልም፣ ትእዛዝ ሊተላለፍ አይችልም። የወረስነው እንትኑን ነው ራሱ ቢሉ አያስኬድም ነው። ድቀተ ባህሪ ነው የወረስነው ቢሉ ራሱ ከሌለው አዳም ኦልሬዲ ኃጢአት የመስራት እንዴት ይሰራል? ትልቅ ነገር ነው። ነጻፍ እንትን ይላሉ ብዙ ጊዜ ይህን ስጠይቃቸው አይ ሴጣን እንትና ሔዋን ስላሳሳተችው ነው አለ እኮ። ኃጢአት የሚባለው ራሱ እኮ መሳሳት ነው አይደል? ኃጢአት የሚባለው ራሱ መሳሳት ነው። ስላሳሳተችውም ሆነ አልሆነ ብቻ ግን ያ ነገር ስላለው ነው። ነፃ ምርጫው ቀድሞም ስላለው ነው ያንን ተጠቅሞ ወንጀል ይሰራ ኃጢአት ይሰራ። ስለዚህ ድቀተ ባህሪ ነው የወረስነው የሚለው አያስኬድም ነው። ሌላው ያነሳው ነገር ብዙ ጊዜ የሚነሳው ማርያም ጋር አለ። አሁን ይሄ ድቀተ ባህሪ ካለ አንድ ሰው ድቀተ ባህሪ አለበት ከተባለ ማርያም ላይ የማይደርሰው ምክንያት ምንድን ነው? ይሄ በዘር ብቻ የሚተላለፍ ከሆነ ስለዚህ ማርያም ኃጢአት አልሰራችም ልትላት አትችልም። ይሄ ባህሪ ውስጥ ካለ ድረስ ማለት ነው። ልክ ደግሞ ይህን ተሻግረ ደግሞ ኢየሱስ ጋርም ይደርሳል። ኢየሱስ የሰው ልጅ እስከሆነ ድረስ የማርያም ልጅ እስከሆነ ድረስ ይሄ በሰው በመሆነ ከእናት በመወለድ የምትወርሰው ነገር ከሆነ ስለዚህ ኢየሱስም ይህን ድቀተ ባህሪ የሚባለውን ነገር ይዞ ነው የተወለደው ማለት ነው። ስለዚህ ኃጢአት አልሰራም የሚለው ራሱ አያስኬዳቸውም ይህ ነጥብ ማለት ነው። እንትኖች ኦርቶዶክሶች ማርያምን ጠብቋታል ብለው በማፀን እያለች ተጠብቃለች፣ ከዛ ኢየሱስን ተጠብቋል ብለው ያምናሉ። ውስብስብ ነው በጣም። ውጥንቅጥ ውስጥ ነው የገቡት። ስላሴን እናንተን ለማምጣት የሄዱበት መንገድ ራሳቸውን ውስብስብ ውስጥ ነው። ለምሳሌ ለምንድን ነው አንድ ሰው የሚጠመቀው? ሕፃን እያለ ማለት ነው። ይሄ ራሱ ልዩነት አለባቸው። አሁን የውርስ ኃጢአት ካለበት ኦኬ የሚጠመቀው ከውርስ ኃጢአት ለመንጻት ነው የሚል እንትን አለ። አንዳንዶቹ ደግሞ ይሄ እንትን ስለሆነ ነው ስርዓት ስለሆነ ነው የሚጠመቀ ይላል። ግን እንትን ራሱ የኒቅያ ጉባኤ ላይ በአንዲት የኃጢአት ስርየት በሆነች በአንዲት ጥምቀት እናምናለን ይላል። ስለዚህ የኃጢአት ስርየት ከሆነ እንትኑ ጥምቀቱ ህፃናት የሚጠመቁት ለምንድን ነው? ኃጢአት አለባቸው። አንድ ሰው በመወለዱ ብቻ ኃጢአት ካለበት ስለዚህ ማርያም እና ኢየሱስም ከዚህ ነፃ አይሆኑም ማለት ነው። መወለድ ብቻ ኃጢአት የሚያስፈርሰው ከሆነ ብቻ ውስብስብ ነው በጣም። ታዲያ ለምንድን ነው ለነገሩ አንተ እንዴት እንትን ታደርገዋለህ? ለምንድን ነው እንደዚህ አይነት እንትን ተሸክሞ ለምን ይጨናነቃል? ለምን አይጥለውም? ማለትም በዚህ ግባ የሚባል ምንም ፍሬ የለውም። ምን እዚህ ግባ የሚባል ነገር የለውም። ትርጉም አልባ ነው። ውስብስብ ነው እንዳልከው።
ምንም